አሁን ያንተን እህት ሌላ ሰው እያወራት ስታገኝ ትናደዳለህ። አንተ ደግሞ ሌላ ስታወራ በቃ ደስ ነው የሚል። ማለስ አባቤ ሞላ የለም እንዴ? የለም ደግሞ ለምንሽ ነው አባቴ ገጀሞን ላክልኝ ብሎ ነበር። ወረቀት ቢጠሰፍ የነበረ እያትና ምንድነው? የብዳቤ ቢጤ ነገር ናት። እስከዛሬ ነገሩን ሀቡዬ ተወጥቶ የቆየው ለካ ጥላት ቆይታን ይሄም ጓደኛ መሰለኝ። ሽመልስ አባቤ ሞላ የለም እንዴ? የለም ደግሞ ለምንሽ ነው አባቴ ገጀሞን ላክልኝ ብሎ ነበር። ደስ ደግሞ ነው ቁጭ በሲ ደግሞ አንቺ አልቀመጥም ሰው ያየኛል። ለምን ቤተክርስቲያን ጋር ቁጭ በያሽ ነው ቁጭ በይ እንኳንም መጣሽ። ደግሞ ባለፈው ሽማግሌዎች ምን አባሽ ሆነሽ ነው አልፈልግም ያልሽው? ደግሞ ያንቺ ትምህርት እኔ ትምህርቴን መማር ፈልጋለሁ። በመጀመሪያ ቤተሰቦችን መቀየር ፈልጋለሁ። ከዛ እኔን መቀየር ፈልጋለሁ። ምንድነው ካሁኑ ሰዓት ውስጥ መግባት ትዳር ውስጥ ምን ፊት አደረገኝ? አንቺ ተምረሽ አገር ልትገዢ ቤት ስታስተዳድሪ እንዴት ያለው ጊዜሽ ዋንቤ ደግሞ ያልሰማው እንዳይመስልሽ ሱሪ ለባሽ ጋራ ዳር ዳር ስትይና በየጥሻለትሽ እስከይ ሰምቻለሁ። እንደ ቋንጣ ሰውዬ ነው እንደ ልብስ ማሰጣው ያንደም ነገር አንቺ እኔና እኔ ብቻ ነሽ። ትሰማስ አብሬያቸው ማጠና ጎበዝ ተማሪዎች ናቸው። ለፈተና የሰላም የሚያግዙኝ ነው ማጠናው አብሬ እነሱ ጋር። ጭራሽ ደግሞ አስጠኑሽ። ከእንግዲህ በኋላ የማንም ሱሪ ለባሽ ወተፍታፋ ጋር ባይሽ እነሱን ደበከል ምን ማለት አንቺን ያለውን የሚያስጠቁመሽ ተቀራታለሽ እንጂ ከኔ ውጭ ማንም አያገባሽ። ይሄን ማሰብ አለብሽ። ተምሬ ምናምን ታያለሽ እንዴ? እኔ አረሽ የበላሁኝ ደግሞ እንጂ ብትማሪ ባትማሪ ደግሞ ሴት ተማሪ ደግሞ አልተማሪ ደግሞ አንቺ ምታምሪ እንኳን ተምረሽበት ጊዜው አልሆነለት። እኔ ዞሮ ትምህርቴን ነው መማር የምፈልገው። ሲቀጥል ደግሞ ገበሬ አላገባም። ገበሬ አላገባም ደግሞ ጭራሽ ብለሽ ገበሬ አላገባም አለሽ። አገር ተኝቶ የሚያድረው ሲፈሳ የሚያድረው ማን ያመረተው ነው ልበስ መሰለሽ? እና ተኝተን ብናድር በብራችን ነው የሚገዛው። ሲቀጥል ደግሞ እኔ የወጣዳር ምግብ መጠፍጠፋለሁ። ለዚህ ደግሞ አፍ ኑሮሽ አታውሪ አንቺ። ምን ተምሮ ነው አሁን በይብ የሚያማቱ ነው። አንተ ብታመርት እኮ የሚገዛ ከሌለ ዋጋ የለውም። አዳዳ ምን የሚያመርት ሰው ለሳይበራ ይተኛ ይገዛታል። ወዶ ነው የማይገዛው። አዳስ ተጃጃይ ወረቀት ለወረቀት ያሽ ተጃጃይ ድሮስ የተማረ አይረባ። እኔ እንኳን አንተ ሸሮ አምላቼ ደግሞ እንኳን አልተማርኩ የተማረ አካል መሰለኝ። የእናንተ ማምረቻ ማዳበሪያውን ራሱ ሊያመጣላችሁ ማዳበሪያ አመጣ በኋላ ነው አንቺ ወሩ የቀረው። እስከዛሬ ድረስ በፉቅ ቆየ። ፉጉ ሞት ነው። ኧረ እንደው ዝም በል ነው። አለመማርህን እያማረክኛ ላይ ቁጭ ልትወጣ አስበህ ነው። ኧረ መማር እንደናንተ ከሆነ ማጠንቀር ወይ ቀሩ ያማለ ጓንጉል የተዳረ ነው ነገሩ። ባያም በይም በዙራንሽ እንደሆነሽ የኔና የኔ ብቻ ነሽ። ማንም ሱሪ ለባሽ ቀብጣለሁ አባ ባብሪት እየተነጨቁ ነው። እና አሁን ገጀሞ ላሰጠኝ ነው እንዴ? ከዚህ አስቀምጠኝ። ቁጭ በይ እንጂ ወዴት ነው? በጣም ነው ወጡጣ ሰንደቅ ወይ ጥይት። ኧረ ልሄድበት ስንት ስራ ጥዬ ነው የመጣሁት። እናውራ ነሸጋው ወደ ቁጭ በይ ዝም ብለሽ ጥጋብ አለሽ። እና በጣግብ ታዲያ አባቴ ነው ያበላኝ። አንተ ያበላኝ አይመስልም? እኔማ አላበላሽ ብል ጠገብሽ እንጂ አልበላም አልሽ እንጂ ብታዪው ቤቱ ሲሆን እንኳን ያንቺ የማንም አይሆን እንዴ? እንታው ወሬ ብቻ ኧረ ግቢና ይሁን የአንቺ ዘመድ ተሰብስበው የሚያመርቱ ነው። እኔ ብቻ ተሸክሜ ማስገባ። ኧረ ከቤተሰቦች አናት ውረድልኝ ወንድሜ። እነሱማ ምን አንሰጥም አሉ። ዙሪያ ማለት አንቺ እንደሆነሽ እኔ ብቻ ነሽ። አንቺ ጋር ዞራ ያለው ወንድ ከሆነ እሱም እነሱም እኮ አልሰጥም ያሉትኝ እንደማታኮራቸው አውቀው ነው። ዙሮ ቀጣይ ሳምንት ሽማግሌዎቹ መልካቸዋለሁ። የዛ ሰዓት ማን እንደሚመልሳቸው እንተያያለን። ውል ምን አልሽ? ኧረ ወዲሁ ነው። ምንድን ነው የብቻሽ ታወሪያለሽ? ሰለሞን እንጂ ሀሳቤን ብቻ መግለጽ አልችልም። ደግሞ ልትጋራኝ ፈለክ? ልትማሪ ለሻብለሽ ነው እንደምታውቂው? አይ ትምህርቱ ሳይሆን አንተ ነው ያሳበድከኝ። አሁን አዳኒ ሽመልስ
ምነው በጣም አንቺ እንደው ወጥ ረገጥሽ ሳበይ ስራ ሞልቶኛል። ስራ ጥዬ ነው አንተ ጋር ከዚህ የተቀመጥኩት። ሲጀመር ግን ከገበሬ ምንም የሚጠበቅ ነገር የለም ከቁጭት አበቃ። አንተ ምን ያታባ ማለት ናት አንተ ያረፋው ዲወዲ ሲያል አንተ ጭራሽን ደግሞ እንዴት ነው የሚያረጋት? እንዴ አረጋት እኮ አለን እንዴት ነው? አለን ቤተሰቡ ሰላም ሰላም አለሽ እንዴ? አለሁኝ። ጠፋህ ግን በጣም ኧረ አለሁ እኔ አልጠፋሁም። ወይ ተጠፋሽ? ምን ነው በሰላም ነው? አለን በሰላም ሰቤማ እንግዲህ ጠፋሽም አልጠፋሽም ጓደኛዬ የሆነ ወረቀት ቢጤ ሰጥቶኝ ነበረ እያትና ምንድን ነው ደብዳቤ ቢጤ ነገር ናት። እስኪ እያት እኔ የምለው እኔ ጽፎት ነው እሱም ብሎ ደብዳቤ ጻፊ እኔ እንግዲህ አድርስ ተብዬ ነው የጓደኝነት ነው ብቻ በሌላ ባይቶ ወዳጅነት መቼም እንግዲህ ያው እንትን እንዳይልብኝ ነው። አንተ ዙሮ የተላከውን አድርሰሃል፣ እኔም ተቀብያለሁ። ያው እንደምታየው በቃ እንደዛ ከሆነ ያው ብቻ መቼም ብትገናኙ ሰውቶኛል ምናምን ብለሽ ልነግሪልሽ። ችግር የለውም። እሺ አታስብ። እና ወዴት እየሄድክ ነው ታዲያ? ጓደኛዬ ነው ትንሽ በቃ ሸረስ ደግሞ ወዴት ልከር ነው? ዘጋህ ሰብሩ ባኛው በፊት ለፊት በር መጣ እንዴ? ሰላም ነው? ሰላም ነው? በአንድ ቀን እንደው ቆይስ ምን አወራው? አረ ወንበሩን ተመቻችቷል። አዎ ምናች መታ ቆየ እኮ ምን ገጀሞ ተለካ መታ ቅንጭፍት ይመቱ ነበር። የቤቱ ቅንጭፍት የፊት ለፊት ወርዶ ቆየና ገጀሞ በመጣኝ ነገር ያታለው ዙሮ ነው መሆኛው አኔ ውጭ ዙሮ መቃመቃለሁ አለኝ። ታውቀኛለህ መቼም ያንተ ነገር በቃ እንደው ብሎ ቀረበ። አግኝቻ ነበር እኮ መንገድ ላይ ጓዴ ታጠብ እንደው ነገረን ደብዳቤ አጥፋን አሰጣት እኮ እስከ ዛሬ አሁን መንገድ ላይ አግኝቻት ሰጥቻ ነው። ግን ምን ብለህ ነው የጻፍከው? ምን ነበረ ያን አለ የሲሳሪያን ማንሱ በላይ እሱ ነው የጻፈው። ሙጫታ ነው ጎበዝ ተማሪ ነው ብሏል። እሱ ምንድነው እኔ ነኝ ያስተረፍኩትኝ በያልኩ ነው እንዲህ በለው። ምንድነው ተረቱን ደግሞ ምን አልከው? ያንተ ነገር እኮ ከባድ ነው። አስራፈውና እንዲህ ሊወደም ሳትስቃለኝ አትጨንቀና አባት አረ ይሄን ወይ አንተ ብቻ ነው ድርካት የማይሆንም አለኝ። ምን አልኩ መሰለህ? እስኪ ተመልከተው ያንገቷን ስራ ስር አዲስ የመጣው ማይካውን ሲመስል አረ በጣም ጉዞ ነው ደግሞ ያልኳት። አረ አንተ ነገር በጣም ከባድ ነው። እንዳሁን አረ በቃ ጥይት ጋር አወዳድረሃል። ማይካ ታዲያ ማይካ ጋር ባወዳድራ ታዲያ ምን ማይካን ታውቀዋለህ? ግን አሁን አንተ ግን በጣም እንትን አላልካትም? በጣም እኔ ነኝ ወንዱ ምናምን እያልህ በቃ እንትን ብለሃት አምራ እና ታዲያ ማን ወንድ አለ እንዴ? ሌላ ወንድ አለ? እሷ የሚፈልግ ግን ስሰጣት ተበሳጭታ ነበር። አስቀይማታል። ልማር ትምህርቴን ጨርሼ ነው እኔ ገበሬ አላገባም አለኝ። አዳ ቆይ ሲጓዴ አይዳኔም ቆም ብለስ ተማሩ ይዋውን ተምሮ እነሱ ወዲ ደርሶ ነው ደግሞ ብለው ጭራሽ ገበሬ ያንቋሹ። የዛሬ ተማሪ እኮ ከባድ ነው። አንዱን ተማሪ እዛ ይሆናል ይሄ ጠቅላላ እንዲህ ነው የምትለኝ። ስፖርት የሚባል ነገር አለ። አያው ገብተው እንዲህ ነው የሚከረባበቱት። በፎክስ አፍንጫ እንደርሙስ ይጠራዋል የለውበት ነው ማለት እንኳን እሱ በፎክስ ቢፎር ቢከረባበት ዝሮ መሬት ማንካት አይቀር በገጀሙ አንገቱ ሰው ይገጥረዋል እንጂ እኔ የሚሄደው አንዴ እንደው ሃይ ካለህ ልም ነው እዛው አረራተው ያንን አኛ ጉያጩ አይጠፋን ያለው ማን ነው እሱን ተው በቃ አደው አንገት ነው የምዘረግፍለት እንኳን ተከረባበተ ያየናቸው አለ በቲቪው በቴሌቪዥኑ እንዲህ ይላሉ ማለት ነው። ምን ያመጣ ብለህ ስማ እንጂ ግን አንተ እንትና ሀዚች ማን ትልቅ
ኧረ ትልቅማ የእኔቱ ትንሽ ከፍ ሳታውቅም ትንሽ ነው እኮ። አሪያ እንደዛ ከሆነ አሁን ያንተን እህት የሆነ ወንድ ጋር ብታያት ምን ይሰማል? እኔ መከራዬን በልቼ ማስተምራትኝ ወንድ ጋር ደግሞ ለከር ቆይቶ ነው እንዴ? እንዴት ያለ ከሆነ ሆዱ ነው የምዘረግፍለት እንጂ ደግሞ አንተ ማን ደግሞ እኔት ጋር ደግሞ የሚሄድ ወንድ ሲማን ነው እኔት ጋር ደግሞ የሚሄድ ታዲያ ደግሞ አተምርቷ ደግሞ ለሰናክሏት ነው። አንተ ታዲያ ሴት ጋር ይሄዳል ገና የምትማር ይኸው ዙሪያ ጥምጥም የምትለኝ ለምንድን ነው ያንተ የተማረ ሰው የኔ እኮ ታዲያ በወግ በማረጉ ይመጣላባል አጋባታለሁ። እንደውም እኔን የመሰለ ገበሬ ባገኝ እንኳን ትምህርቷን አቋርጣ ብታገባ። ስማ እንጂ አሁን ያንተን እህት ሌላ ሰው እያወራት ስታገኝ ትናደዳለህ። አንተ ደግሞ ሌላ ስታወራ በቃ ደስ ነው የሚል። እኛ ሲጀመር ወንድ ሲባል በቃ ሀሳቡ ይለያያል። አይኔ ራሷን አይን አታይም። አሁን ለአንተ እህት አንተ ራስህ ተጨነቅ፣ ለእሷ የሚጨነቅላት የለም። ለእሷ የሚጨነቅ የለም እና እኔስ ምን ላግባት ነው እንጂ ሌላ ነገር አላልኳት። ሲጀመር ማለት ነው ወንድ ልጅ ለሴት ልጅ መከታ ነው ጋሻ ነው ይባላል። አዳኔ ሽመልስ ለእሷ ጋሻ ሆናት አይደለም። አንተ ዝም ብለው ሲጀመር እንደዚህ የምታስብ ከሆነ ካሁን በኋላ ማለት ነው ጓደኛ ያለህ። አረ አንተም ነገርም በልታን ማለት ዝም ብለህ የወንድ ልጅ ነህ። ችግር የለም። እስከ ዛሬ ነገሩን ሀቡዬ ተወት የቆየው ለካ ጥላት ቆይታን። ይሄም ጓደኛ መሰለኝ።